ባለፉት 5 ተከታታይ ዓመታት የአርሚ 7 15 እና 13 ዋነኛ ማዕከል የነበረው የሸረሪና ኮንክሪት ምሽግን በ9 ደቂቃ ውስጥ ከጥቅም ውጪ ማድረግ ተችሏል። ከሰማይ ሲወድቅ የማይታይ ወደ መሬት ዘልቆ በመግባት ሲፈነዳ ከፍተኛ ቃጠሎና የመሬት ንዝረት የሚፈጥር ፈንጂ ጥቅም ላይ ሲውል የሱዳን ወታደሮችን ጨምሮ የአርሚ 7 አባላት ሞትን ከመጋፈጥ ውጪ ምርጫ አልነበራቸውም። በሸረሪና የተሰራው ጀብድ በቃላት ለመናገር ከባድ ነው። የከፈቱትን ትንኮሳ ተከትሎ የተወሰደባቸው እርምጃ ለግብፅ ተላላኪዎች ከጥፋት ተግባራቸው ተመልሰው የፕሪቶሪያን ስምምነት አክብረው ያፈረሱትን ጊዜ አስተዳደር በቶሎ እንዲመልሱ ውጤት የሚያስገድዳቸው ይመስላል። በቀቢጸ ተስፋ ውስጥ ሆነው በቀደመ የጥፋት ተግባራቸው ለመቀጠል ከፈቀዱ በቀጣይ መቀሌ እንገናኝ የተሸነፈው የወያኔ ኃይል በሸረሪና ግንባር ከፍተኛ የሰውና የቁሳቁስ ኪሳራ አስተናገደ። የሱዳን ጦርና ሚሊሻም ድጋፍ ለማድረግ እንቅስቃሴ መጀመሩ ተሰምቷል። የትህነግ ታጣቂ ቡድን በሸረሪና ግንባር የከፈተውን ማጥቃት ተከትሎ በተወሰደው የተቀናጀ የአጸፋ እርምጃ በዛሬው ዕለት ታጣቂ ቡድኑ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን በአካባቢው የተገኙ ምንጮች ተሰምተዋል። እንደ ምንጮቹ ዘገባ ከሆነ በግንባሩ በተካሄደው የመልስ እርምጃ በርካታ የትህነግ ከባድና ቀላል የጦር መሳሪያዎች ተማርኳል። እንዲሁም የመገናኛ ቁሳቁሶች በቁጥጥር ስር የዋሉ ሲሆን በርካቶች ደግሞ ፈጽመው እንዲወድሙ ተደርጓል። በግንባሩ ከተደመሰሱትና በቁጥጥር ስር ከዋሉት በርካታ የጦር መሳሪያዎች መካከል 3 ፓትሮል ዙ-23፣ አንድ ባለ 107 ሚሜ ሮኬት፣ 2 የኮርኔት መሳሪያዎች፣ አንድ ባለ 20 ሚሜ፣ አንድ ባለ 82 ሚሜ ሞርታሮች እንዲሁም በምርመራ ሂደት ላይ ያሉ 2 ልዩ አይነት ሞርታሮችም ይገኙበታል። 9 ድሽቃዎች እና አንድ የድሽቃ 3 እግር መቀመጫ፣ 6 አርፒጂ፣ 54 ብሬኖች፣ 5 ስናይፐሮች፣ 1347 ክላሽንኮቭ መሳሪያዎች እንዲሁም ለግንኙነት አገልግሎት ይውሉ የነበሩ 183 ሬዲዮዎች በቁጥጥር ስር ውለዋል። 2 የኦራል ከባድ ተሽከርካሪዎች፣ 2 ፓትሮል ተሽከርካሪዎች፣ 2 ጄኔሬተሮች በውጊያ ወቅት የተማረኩና የወደሙ ናቸው። በተጨማሪም በትህነግ ታጣቂ ቡድን ሲጠቀምባቸው የነበሩ የተለያዩ ትጥቅ አይነቶች፣ የሕክምና ቁሳቁሶች፣ መድኃኒቶች፣ በርካታ ተተኳሾች፣ የደረት ትጥቆች፣ የመኪና መለዋወጫዎች፣ ነዳጅ ዘይትና ሙሉ የጥይት ዴፖዎች ሙሉ በሙሉ በቁጥጥር ስር መዋላቸው ተረጋግጧል። በሸረሪና ግንባር በተደረገው እጅግ አሳማሚ ቅጣት በትህነግ ኃይል ላይ የደረሰው ሰብአዊ ኪሳራም ከፍተኛ እንደሆነ ተገልጿል። በዚህም መሰረት በውጊያው 777 የትህነግ ታጣቂዎች ሲገደሉ 703 ደግሞ ከባድና ቀላል የቁስል ጉዳት ደርሶባቸዋል። በሌላ በኩል አንድ ሻለቃ አዛዥን ጨምሮ 141 የታጣቂ ቡድኑ አባላት የተለያዩ የሥራ ኃላፊነት ያላቸው የአመራር አባላት እጃቸውን መስጠታቸውንና በቁጥጥር ስር መዋላቸውን ከአካባቢው የተገኙ መረጃዎች ያረጋግጣሉ። ይህ በእንዲህ እንዳለ የትህነግን ሰራዊት ለማገዝ የሱዳን ጦርና ሚሊሻ ከአሸባና ከሌሎች አጎራባች የሱዳን አካባቢዎች በትራክተር በመጫን ወደ ግንባር የመጓጓዝ እንቅስቃሴ መጀመራቸውንም ተገልጿል። ይህ የሱዳን ኃይሎች የሎጂስቲክ እና የሰው ኃይል መጓጓዝ ከሰዓታት በፊት ጀምሮ በስፋት የተከናወነ እንደሚገኝ የደረሱ ምንጮች ይጠቁማሉ። በተያያዘ መረጃ ትህነግ የሱዳኑን ጀነራል አልቡርሃን ጦር ለማገዝ በሚል ቀደም ሲል ወደ ምዕራብ ኢትዮጵያ በቤኒሻንጉል ጉሙዝ ክልል አቅጣጫ አስጠግቶት ከነበረው ታጣቂ ኃይል ላይ የተወሰነውን በመቀነስ መልሶ ወደ ሸረሪና ግንባር በማጓጓዝ ላይ እንደሚገኝ ተስፋፍቶ ከደረሰን የመረጃ ምንጭ ለማወቅ ተችሏል። በአካባቢው ስላለ ሁኔታ ተጨማሪ መረጃ ሲደርሰን በዝርዝር ይዘንም እንደምንመለስ ለተመልካቾቻችን እንገልጻለን። ሰብስክራይብ ማድረጋችሁን እንዳትረሱ። ህወሓት በሸረሪና በኩል ውጊያ የከፈተበት ስትራቴጂካዊ ምክንያቶች ይፋ ሆኑ። በሀገር መከላከያ ሰራዊትና በትህነግ ታጣቂዎች መካከል ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና በተባለ ቦታ የተደረገውን ውጊያ ተከትሎ ቡድኑ በዚህ መስመር ግጭት ለማስነሳት የፈለገበት ዋና ስትራቴጂካዊ ምክንያቶች መታወቃቸው አንድ የቀድሞ የትህነግ አባል ለፈረንሳይ ዜና አገልግሎት ኤኤፍፒ ገለጹ። ስማቸው እንዳይገለጽ የጠየቁት የቀድሞ የትህነግ አባሉ ለዜና ወኪሉ እንደተናገሩት ቡድኑ በሸረሪና እና በምዕራባዊ ሰሜን ምዕራብ የትግራይ ድንበር መስመር በኩል ውጊያ ለመክፈት ያቀደባቸው ዋና ስልቶችና ምክንያቶች ለትህነግ ከውጭ ዓለም ጋር የሚያገናኘው ቀጥተኛ የመሬት መስመር ማግኘት ወሳኝ በመሆኑ በሱዳን ድንበር አቅራቢያ የሚገኘውን ይህን መስመር ለጦር መሳሪያ፣ ነዳጅ፣
ሕክምና ቁሳቁስና ሌሎች አጋዥ ሀብቶችን ማስገቢያ በር ለማድረግ የታለመ ነው። በሱዳን በኩል ከሚንቀሳቀሱ የአካባቢው ሚሊሻዎችና የሱዳን አማጽያንን ጦር ጋር ግንኙነት ለመፍጠር የኃይል ሽግግር ለማድረግ በጂኦግራፊያዊ መልኩ ቅርብ መስመር በመሆኑ ጥቅም ላይ ለመዋል የተደረገ ሙከራ ነው ብለዋል። በሱዳን ውስጥ ካለው የውስጥ ጦርነት ጋር ተያይዞ በድንበር አካባቢ ያለው ቁጥጥር መላላቱ እንደ መልካም አጋጣሚ በመጠቀም በድንበር አቅራቢያ ጠንካራ መሸሸጊያና የማጥቂያ መሰረት ለመመስረት ታስቦ የተደረገ ሙከራ እንደሆነም ተገልጿል። ድንበር አቅራቢያ የሚነሱ ግጭቶች የጎረቤት ሀገራትን የሱዳንን ድንበር ስለሚነኩ ዓለም አቀፉ ማህበረሰብና ቀጠና አካላት ትኩረት እንዲሰጡትና ጉዳዩን ዓለም አቀፋዊ ቅርጽ ከመስጠት የታለመም እንደሆነ ተጠቅሷል። በትግራይ ክልል ውስጥ ባለው የውስጥ ፖለቲካዊና ኢኮኖሚያዊ ውጥረቶች ምክንያት የሚመጣውን ቅሬታ ወደ ውጫዊ ስጋት በማዞር ታጣቂውንና የህዝቡን ትኩረት ወደ አንድ ግንባር ለመሰብሰብ የተደረገ ስሌት መሆኑንም አክሏል። ወታደራዊ እንቅስቃሴ በማሳየት በማዕከላዊ መንግስት ዘንድ ተጨማሪ የፖለቲካ ድርድርና ስምምነት ቦታ ለማግኘት የተደረገ ሙከራ መሆኑንና በስትራቴጂካዊ ቦታዎች ላይ ቁጥጥር በማድረግ የፌዴራል መንግስት መከላከያ ሰራዊትና የጸጥታ ኃይሎች በድንበር ላይ ያላቸውን የማስጠበቅ አቅምም ለመፈተሽ የተደረገ እንቅስቃሴ እንደነበር የቀድሞ አባሉ አስረድቷል። የቀድሞ ትህነግ አባሉ ለፈረንሳይ ዜና አገልግሎት ባረጋገጡት መሰረት በሸረሪና መስመር የተደረገው እንቅስቃሴ በአጠቃላይ የሱዳን ድንበር ኮሪደርን የመቆጣጠር ወታደራዊ የሎጂስቲክ መስመር የማስፋፋት እና በፖለቲካ መልኩ የኃይል የበላይነት ለማሳየት የተደረገ ስትራቴጂካዊ ስሌት መሆኑን ተመልክቷል። ሰብስክራይብ ማድረጋችሁን እንዳትረሱ።